ዛሬ የምናየው ከሰው ልጅ አስተሳሰብ ወጣ ያሉ ሀገራትን ይሆናል። እኚህን ሀገራት እርስዎ እንኳን ሊያውቋቸው ሊገምቷቸው አይችሉም። ከሚከራይ ሀገር እስከ ባህር ላይ ያለ በብረት የተሰራ ሀገር እንኳን ወደ ናውል ስኮፕ በሰላም መጡ። ዛሬ በዚህ ቪዲዮ 5 አስገራሚ ሀገሮችን እናያለን። አንደኛ፣ ሊቸንተንስታይን በኦስትሪያ እና በስዊዘርላንድ መካከል ያለች እውነተኛ የአውሮፓ ሀገር ናት። ትንሽ ግን በጣም ሀብታም። ግን የሚያስደነግጠው ነገር ይህ አይደለም። መላውን ሀገር ለአንድ ቀን መከራየት ይችላሉ። አዎ፣ መላውን ሀገር ለአንድ ቀን $70,000 መከራየት ይችላሉ። ቀይ ምንጣፍ፣ የራስዎን የሀገር ስም፣ የራስዎን ምልክቶች፣ የራስዎን ህጎች $70,000 ለ24 ሰዓት ማውጣት ይችላሉ። 2. ሞሉሲያ በሰው ጓሮ ውስጥ ያለ ሀገር። ሞሉሲያ በዓለም አይታወቅም። ነገር ግን በኔቫዳ በዩኤስኤ ውስጥ አንድ ሰው የራሱን ጓሮ እንደ ሀገር አውጇል። ፓስፖርት፣ ምንዛሬ፣ ብሔራዊ ባህላት፣ የጠረፍ ፕሮግራሞች አላት። በአንድ ወቅት ይህ የጓሮ ሀገር ከጀርመን ጋር ጦርነት አቅዶ ነበር። አስቂኝና አስገራሚ መሪ እና ህዝቦች አሏት። 3. የሰሜን ሴንቲኒያል ደሴት ማንም ደፍሮ የማይገባበት አስፈሪ ሀገር። በህንድ ውቅያኖስ ውስጥ የምትገኝ ይህቺ ደሴት ሴንቲሊዚያ የተባሉ ጎሳዎች ሙሉ በሙሉ ተገንጥለው የሚኖሩባት ደሴት ናት። ማንም ወደዚያ እንዲሄድ አይፈቀድም። ምክንያቱም በጣም አስፈሪ ስለሆኑ የውጭ ሰዎች በጦርና በቀስት አጥቅተዋል፣ አልፎ ተርፎ ገድለዋል። የህንድ መንግስትም እንኳን ግላዊነቱን ጠብቆ የትኛውም ቱሪስት ወደዛ ገብቶ እንዳይጎበኝ አግዷል። 4. ኩጉል ሙጉል ሀገር የሆነ ክብ ቤት። በቪየና ኦስትሪያ አንድ አርቲስት እንግዳ የሆነ ልዑል ቅርጽ ያለው ቤት ሰራ። መንግስት ሊያስቆመው እንኳን ሳይሞክር ነፃነቱን አወጀለት። ይህንን እንዲያደርግ ፈቀደለት። የኩልሙጊያ ሪፐብሊክ ብሎ ጠራው። አሁን በሽቦ የተከበበ የራሱ አድራሻ ያለው ሀገር መሆን ችሏል። እንዲሁም ፕሬዝዳንቱ ራሱ አርቲስቱ ነበር። አሁን በከተማው የሚመራ የቱሪስት ቦታ ነው። ነገር ግን አሁንም ሀገር እንደሆነ ይነገርለታል። 5. ሲላንድ በባህር ውስጥ በብረት መድረክ ላይ ያለች ሀገር። ሲላንድ በባህር ውስጥ በቀድሞ የብሪቲሽ ወታደራዊ መድረክ ላይ የተገነባች ነች። በአውሮፓውያን አቆጣጠር በ1967 አንድ ሰው ተቆጣጥሮ ራሱን የቻለ ሀገር ብሎ ተናገረ። ባንዲራ፣ ምንዛሬ፣ ፓስፖርቶችን ፈጥረዋል። እናም ራሱን የሴላንድ ልዑል ብሎ ሾመ። እንዲያውም አንድ ጊዜ በባህር ዘራፊዎች ጋር እንደ ሀገር ተዋግተዋል። የክብር ስሞችንም ለቱሪስቶች እና ለጎብኚዎች በመሸጥ ይታወቃሉ። ታዲያ እርስዎ የትኛውን ሀገር መጎብኘት ይፈልጋሉ? ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ።
ጨርሳችሁ ስላያችሁት ከልብ አመሰግናለሁ። ቻው ፒስ